ግን ነው ንግግርም ቁርስ ኦኬ። እሺ የሰው ልጅ ማሰብ በራሱ ጭንቅላት ያው መብት አለው። ይህ ደግሞ ማድረግ የማልችለው ነገር አላሰብም፣ ጊዜ ቢፈጅም ማለት ነው። ይህን ካሜራ ዝቅ በልና ነገር በግልጽ አማርኛ ታሪክ ያለች ካሜራው እንትን ያለች መሰለኝ እና ነገሮችሽን በግልጽ እንዳታወሪ ያደረገች መሰለኝ። ኖርማል ነው ወይ ካሜራው መለድ ይበልና ማለት ምትልይ ነገር በሚባለታወት ከዛ የምለብሰው ልብስ አስጨነቀኝ። እንዲህ ነው መሆን ያለብኝ ምናምን እያልኩኝ ማለት ነው። ታውቂያለሽ ብቸኛም አይደለም። ከዛ መስታወቴ ጋር ቆምቼ አብርሃም ራት ጋበዘሽ አልኩ። ለብሰሽ መውጣት እንዳለብሽ፣ ምን ማድረግ እንዳለብሽ ለየት ማለት አለብሽ። ረጅም አንተን አጭር ቀሚስ፣ አጭር ቀሚስ ያስገምታል። ይበቃል። አጭር ቀሚስ ለራት አይሆንም። ሰው ረጅም ቀሚስ አልኩኝ። ብዙ ነገር አሰብኩኝ። ኩሪፍቱ መሆን የያዘኝ ማለቴ በልብስ ጉዳይ ማለት ነው። ብዙ ልለብስ አሰብኩና መርጫ ያምጣሁት ልብስ ስለሌለ መንፈስ ማስበውን ብዙ ነገር አለ። ከዛ ደስ አለኝ በጣም ከምልክ በላይ እንዳልኩክ ነው። ሻወር የሚሰድኩ ምናምን በቃ ቀለል አለኝ፣ ደስ አለኝ። ከዛ በኋላ መልሰው ላባት ደውልልኝ፣ ለእኔ ችግር አልነበረው። ተረዳከኝ? ለዛም ከሆነ ተዘጋጀሽ ወይ ባትለኝ ራሱ አዛት ታይም ተዘጋጅቼ ጨርሻለሁ። በቃ መስታወት ወይኔ ባላወቅ ለእኔ ቀላል መስሎሃል። ጋር ሄድኩ። ምንድነው መድረስ ያለብሽ? አብርሃም ራት ጋበዘሽ። ብዙ ሳኩኝ፣ ብዙ ደስተኛ ሆንኩኝ። በቃ ከዛ በኋላ ክፍሌን አጸዳው ምናምን ማለት እዛ ሻወር የወሰድኩ መልስ እንዳለብኝ አሁን ዘፈን ከፍቼ ያልኩ ጊዜ ይፈጃል እንጂ ሁሉም ነገር ቀስ በቀስ የሚባል ነገር አለና እንደዛ ተሰማኝ። ብዙ ጊዜ ትለኛለህ እንዲህ ምናምን የምትለኝ ነገሮች ቀስ በቀስ የሆኑ ነው እና ከዛ ደስ በጠባኝ በጣም ደስ ብሎኛል። አንቺ የሚያስደስትሽ ከሆነም ችግር አለ። ለራት አመሽሻል አንዱ ለአንቺ ምር አይደለም። አንቺ ለማንም አላንስ። እንደዛ ከሆነ ሁሌ ራት ጋብዘኛ። ሁሌ ራት ግን ከራት በኋላ ብዙ ነገሮችን እናያበላሽ ይችላል። ዌልካም የት ይህ ምርጫ ማለት ማሪ አይ ራት አዘግ ምናምን ጠበቅኝ አልመሰለኝም። እና ታዲያ አሪፍ አይነት ምርጫ ያው ይመችሻል ብዬ ስላሰብኩኝ ነው። ያምራል። ያምራል። ከወደድሽው? አዎ ሲያዩት ያምራል ይባላል። ሽታውን ደስ ይላል። እስኪ ሞክሪውና ደግሞ እሺ ፕሲ ታረጊ ነው ይሻላል። እኔ መረጥክልኝ ግን ብዙ ጊዜ ቺክን ትወጃለሽ እና ለዛ ነው። አቶጅ ነው ተሳፋ እንዴት አሰብከው ነው የሰው ልጅ ማለት ነው። እንዴት አላፈ ሀሳብ ደስ ይላል። አመሰግናለሁ። አሪፍ ነው በጣም ራት ወጥሻለሁ። ሽታው ራሱ ደስ ይላል። ገና ስመጣ ማለት ነው። ጥሩ ምርጥ የምትሻል ብዬ ስላሰብኩኝ ነው እንግዲህ
ኮንፊደንስ ደስ ይላል ማለት ይመቻታል ብለህ ካስባል ማዘዝክ እሱ ነገር ተመችቶኛል፣ ወድጄዋለሁ። ያው ፍላጎትሽን ብዙም በደንብ ባላውቅም ግን በትንሹ የሸመደድኩሽ ይመስለኛል እና ኖርማል ነገር ነው። ብሸመድደኝማ ብዙ ነገር ትረዳኝ ነበር። ለምሳሌ በቃ ምናልባት በጊዜ ግራ ያጋባል ጥያቄዎች በቃ እኔ የምልሽ መጠጥ ላይ እንድትመስለኝ በአንድ ሳሳሽብኝ ደግሞ ከአንተ ማንም አይነጥለኝም እንዳትገዛ ጉድ እንዳታረጊ። እስክሰክር እንኳን አልጠጣም። የምሬ ነው። ብዙ ጊዜ አሁን ምንም ከዚህ በፊት መጠጥ ያልወሰዱ ሰዎች አንድ ቀን ከጠጡ የሚያደርጉትን ነገር አያውቁምና በኋላ ደግሞ ጉድ እንዳትሰሪ ተስፈራል ማለት በቃ እግዚአብሔር የፈቀደው ነው የሚሆነው። እንዴ መጠጥ ሰው እግዚአብሔር የፈቀደው የሚባል ነገር አለ እንዴ? የለም። እንደዛ ሳይሆን የሚሆነው ነው የሚሆነው። ማይሆነው ነገር አይሆንም እኮ በቃ የሚሆነው ነገር ይሆናል። ስለዚህ ተስፈራራኝ ገና ወይስ ላለመጋበዝ ነው ወይም አንድ ሁለት እንዳንሄድ ነው? እንደፈለግሽ ጠጪ። ዛሬ ይህ መድረክ ያንቺ ነው እና እንደፈለግሽ የመሆን መብት አለሽ። የፈለግሽን የማዘዝ መብት አለሽ። የፈለግሽን የመጠጣት የመብላት መብት አለሽ። እና መድረኩ ላንቺ ገደፍከው ግን ደግሞ አምር ብሎ ብካል ትናግራለሁ እ ሰዓት ያምራል፣ ልብስ ያምራል፣ ለራት የሚሆን አለባበስ የለበስከው እና አለባበስክንም ሳየው እራቱንም ሳየው አክታክስ እንደቀባሀኝ አይነት ስሜት ተሰማኝና ትሬንድ ስፓ ቴራፒስት ፍላጎትሽ ስለነበረ ብዙ ጊዜ ስለምጠይቅኝ እንዲህ በዚህ ልክ ምን ሆኜ ነው እስክል ድረስ ማለት ነው እና ለዛም ጭምር ነው እየገባህ ነው ማለት ነው። ነገሮች እየገባህ ነው ማለት ነው። ማለት እንደዚህ የሆነችልኝ ብለህ የተረዳኸው ነገር ካለ አንድ ስቴፕ የሆነ ያህል መንገድ እኔ ለመረዳት እየሞከርኩኝ ያለሁ ማለት ነው። ጥሩ መስመር ይዘሃል። አመሰግናለሁ በጣም ግን ዛሬ ማሽኮር ነው የሚባለው ነገር ቀርቷል። ኦኬ ስለዚህ ጥሩ ላይ ነሽ ማለት ነው። አሽኮረመንኩ ኮይስ አሽኮረመንኩ ሌላ ጊዜ እኔ እሺ እኮ ነው የሆነ ቀን አስደንግጠሽኛል። የሆነቱን ስነግርሽ ማለት ነው አስተያየት ምናምን በጣም ያደነግጥ ነበር። እኔ ደግሞ አይን አፋር ነኝ እና ከልጅነትን ጀምሮ አፍራለሁ። ለዛ ነው የትኛውንም ሰው ማለት ነው ነው ያልክ። እሺ አሁን ራስ በላን ወይ እንጠጣለን። ከዛ በኋላ ምንድን ነው አሰብክ? ምን ግብዣ ለማድረግ ያስብ ወይስ ሩም በር ላይ እሳት ምናምን ነገር እንትን ይላል ብለሽ ነበረ? ማዘጋጀት ይችላሉ እኮ ደውለሽላቸዋል? ፈቃደኛ ነው። ወደ ውስጥ አልገባም አይደለም በረንዳው ውስጥ ነው ግን በረንዳው ላይ መሆን ይችላል። ሩም ውስጥ እሳት ምን ይሰራል? ምን ሆነ ካለ ምን እያሰብክ ነው? እየፈራኸኝ እንዳይሆን ዘመኑ እኮ ከብዷል። ሴት ወንዱ መፋት ጀምሯል። እና ታዲያ እንዴት ሰምጀ ያዛል እያልኩሽ ያለሁት አልገባሽም። እኔ ማንነት ፈርቼ አላውቅም። እውነቱን ስናገርሽ ማለት ልፈራሽም አልችልም። እናን ስለሆንሽ ምን ስለሆነሽ እፈራሻለሁ። አልፈራከኝ። ታዲያ ሩም ውስጥ አልገባም አልከኝ እኮ ወዲያው እኮ ሩም ውስጥ አልገባም፣ ግን ደግሞ በረንዳ ላይ ከሆነ ችግር የለውም ያልኩሽ። በረንዳ ላይ ነው። በረንዳ ላይ ያለ እሳት አለ። በርዶኛል ትንሽ ሳይ ኮትም አለበስክም። ስለዚህ እዛ ሞቅ ይለናል ብዬ አስባለሁ። ከሰፋ ጥቅም እና የምንጠጣውን ነገር እዛ ይዘን እንሄድ እንችላለን። ይሻላል። ኦኬ ባይሆን እዛ ይሻላል ብዬ አስባለሁ። ከዛ በቃ እንዶ ከዚህ በላይ ባንዴት ደስ ይለኛል። እየበረደኝ ነው። እንዴት ሊበርድ ይቻላል? ሞቅ ሊልሽ እኮ ነው የሚገባው። አይደለም ሞቅ ሊል ነው የሚገባው፣ ግን አንድ እየጠጣው አይደለም። እዛ እሳቱ አጠገብ ወንበር ላይ ቁጭ ላይ